ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ሶስት ያዘዝኳቸው እቃዎች አሉ። እነሱን እቃዎች ሄደን ከፖስታ ቤት እንቀበልና አንቦክስ እናደርጋለን። እነዚህ እቃዎች እንግዲህ ለየት የሚያደርጋቸው ሶስቱንም በዌልካም ዲል ነበር ኦርደር ያደረኳቸው። ስለዚህ ሶስቱንም በአንዳንድ ዶላር ነበር ያዘዝኩት። ብዙ ሰው ደግሞ የሚመስለው ዌልካም ዲል ሲታዘዝ አብዛኛው እቃ 90% ምናምን የሚቀንስ ነው የሚመስለው። እንደዛ አይደለም። ነግራችኋለሁ ምን ያህል እንደሚቀንስና ምን ያህል እንትን እንደሚል ነግራችኋለሁ ማለት ነው። ሶስቱንም በዌልካም ዲል ነው ያዘዝኩት እና ደግሞ በተደጋጋሚ ብሶ የምትጠይቁኝ በዌልካም ዲል እንዴት ነው በተደጋጋሚ መጠቀም የምንችለው ማዘዝ የምንችለው የሚለውንም ኔክስት ቪዲዮ ሰራላችኋለሁ። ኮሜንት አድርጉልኝ። በተጨማሪም ደግሞ ባለፈው ሳምንት የነገርኳችሁ ነገር ነበር። እሱ ምንድነው የጤና ፍቃድ ተጠይቄ ነበረ እቃ ተይዞብኝ ጉምሩክ ላይ ማለት ነው። እዛም እንግዲህ ያገኘሁት አዲስ መረጃ አለ። እሱንም ቪዲዮ ምሰራላችሁ ይሆናል ማለት ነው። ኔክስት ቪዲዮ ለቅላችኋለሁ። እና ዛሬ ያዘዝኳቸው ነው የሶስት እቃዎች። አንደኛው የፀጉር ማጺ መላጫ ነው። ይሄ ግን ለፀጉርም ይሆናል። በጣም እንትን ነው ኳሊቲ የሆነ እቃ ነው። ሁለት አይነት የፀጉር መላጫ እንደዚህ ሲመላጭ እንደ ቶንዶስ አለ። አንደኛው በጣም ሎ ኳሊቲ ነው። አንደኛው ደግሞ ሃይ ኳሊቲ ነው። በቻርጅ ነው የምታደርጉት። እንዲሁም ፐርሰንቱን ያሳያችኋል። በጣም አሪፍና ጥርት ያለ እቃ ነው። አሳያችኋለሁ ስቀበል። ሌላኛው ደግሞ ሄድሴት ነው። በአሪፍ የሆነ ሄድሴት ነው። እሱንም አሳያችኋለሁ። በተጨማሪ ሶስተኛው ደግሞ ስማርት ዋች ሆኖ ሙሉ ሴት ሆኖ የስማርት ዋቹ ሙሉ ሴት ነው ማለት ነው። ይህ ማለት አንድ ሰዓት እና ደግሞ የተለያዩ የእጅ ማንጠልጠያ ያላቸው ወደ 6 ነው 5 አካባቢ ነው። እነዚህ ሙሉን ያዘዝኳቸው ያለምንም ቀረጥ ነው የገቡልኝ። እነሱን ሄደን ተቀብለን ደግሞ አንቦክስ ያደረኩኝ አሳያችኋለሁ። እዚህ የሚሸጥበትን ፕራይስ እንግዲህ አብዛኞቻችሁ ታውቁታላችሁ። እሱንም ደግሞ አሳያችኋለሁ ኮምፔር እያደረግኩኝ ማለት ነው። የዚህ ያለውና የሚሸጥበትን ፕራይስ ኮምፔር እያደረግኩኝ ማሳያችሁ ይሆናል ማለት ነው። እንግዲህ እንደነገርኳችሁ እንዴት አድርጋችሁ ዌልካም ዲል በተለያየ አካውንት ከፍታችሁ እንደምትጠቀሙ ኔክስት ሰራላችኋል ቪዲዮ። እንዲሁም ደግሞ አዲስ ያገኘሁት መረጃ አለ። እሱን ማስቀድምላችሁም ሰራላችሁ እሱን ቅድሚያ ሰራላችኋለሁ ማለት ነው። አሁን ወደ ፖስታ ቤት እየደረስን ነው። ገብተን ከተቀበልን በኋላ አሳያችኋለሁ ማለት ነው። ኦኬ እንግዲህ እቃዎቹ እነዚህ ናቸው። አንዱ እቃ ውስጥ ሁለቱ ፓክድ ሆኗል። ሰዓቱና ጺም መላጫው ማለት ነው። እንከፍተዋለን። አንድ ላይ አድርገው ነው ፓክድ አድርገው የላኩልኝ። ከአንድ ሴለር ነበር ኦርደር ያደረኩት ማለት ነው። ውስጡ አለ የጺም መላጫው ለብቻው ታሽጎ ማለት ነው። ይኸውና እዚህ ጋር የምትመለከቱት። ይሄኛው ደግሞ ትልቁ ሰዓቱ ነው። ሶስቱንም በኦርደር አንቦክስ እናደርጋቸዋለን። የመጀመሪያው እንግዲህ ይሄ ጺም መላጫ ያልኳችሁ ነው። እንደነገርኳችሁ ኳሊቲውን የጠበቀ እቃ ነው። እዚህ ጋር ነስልከት በካርቶን ነው የመጣው። እናወጣለን ማለት ነው። ነግራችኋለሁ። ሁለት አይነት ኳሊቲ ያላቸው አሉ። ከታች ቻርጀር እንዲሁም ደግሞ ቁጥሮች አሉ። መጥረጊያም አለው ማለት ነው። እንደምትመለከቱት በጣም ጥርት ያለ ነው። መላጫው እንትን የተባለ ነው። በክዳን የተሸፈነ ነው። ይሄኛው ከላይ የምትመለከቱት ማለት ነው የትልልቆቹ የፀጉር መላጮች ላይክ እንደነሱ ነው። ባትሪው እዚህ ጋር ፐርሰንቱ ይታያል። ይሄ አቨሬጅ ከ2500 እስከ 3000 ብር እስከ 2500 ሚኒመም በቃ ዝቅ አለ ከተባለ 2000 ብር ነው ኦርደር ማለት እዚህ ልትገዙት የምትችሉት። አብዛኛው ቦታ ግን 2500 ነው የሚሸጠው። እንደነገርኳችሁ $1 ነበር ኦርደር ያደረግኩት ማለት ነው። እንዲሁም ደግሞ ዌልካም ዲል እንደነገርኳችሁ ቅድም አንድ እቃ ስታዙ 90% ምናምን ሳይሆን ዲስካውንት የሚያደርግላችሁ በደንብ ብላችሁ ቼክ ካደረጋችሁት ከሁሉም እቃ ላይ ዲስካውንት የሚያደርግላችሁ $7 ብቻ ነው። ሺሜስ የ$7 እቃ የምታዙ ከሆነ $1 ይሆንላችኋል። የ8 ከሆነ $1 ይሆን ይችላል። $9 ከሆነ የሚሸጠው ወደ $1 የሚቀንስላችሁ። ይህን ቼክ ለማድረግ ዌልካም ዲል የሌለበትና ያለበትን አካውንት ማለት ትችላላችሁ ማለት ነው። ቼክ ማድረግ ትችላላችሁ። እንደዛ አድርጋችሁ ያው እዚህ ጋር እንደምትልከውት ይሄኛው ሙሉ ሴቱ ነው የስማርት ዋቹ ማለት ነው። እዚህ ጋር የተለያዩ የእጅ ማንጠልጠያዎች አሏቸው። በአጠቃላይ አይ ቲንክ ወደ 6 አካባቢ ነው ያለው ማለት ነው። እነዚህ ሙሉ ሴቱ ነው። ወደ 7 አካባቢ የሚሆን ሴት አለው። አንድ ግን ሰዓት አለው ማለት ነው። ይህን ስማርት ዋች ያው ብዙዎቻችሁ የምታዙት ለብቻው የምታዙት ስማርት ዋች ነው። ከነ ቻርጀሩ የሙሉ ሴቱን በዌልካም ዲል ያዝ ነው። የእነዚህን የሶስቱንም እቃዎች ሊንክ ከፈለጋችሁ አስቀምጥላችኋለሁ ቴሌግራም ቻናል ላይ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኙታላችሁ። እንደነካችሁ ወደዛ ይወስዳችኋል። የሶስቱንም እቃዎች ሊንክ አስቀምጥላችኋለሁ ማለት ነው። ይሄኛው እንግዲህ ሄድሴት ነው። ብዙ ጊዜ ሄድሴት ይቀረጥባችኋል። ብዙ ጊዜ ብቻውን ራሱ ዩኒፋዝ ሄድሴት ተቀርጦብኝ ያውቃል። ግን እድለኛ ከሆናችሁ ሊያልፍላችሁ ይችላል ማለት ነው። 50-50 የመቀረጥ ቻንስ አላችሁ፣ ያለ መቀረጥ ቻንስ አላችሁ ማለት ነው። ስቲል ተቀርጬ የማላውቀው ስማርት ዋች እና አይግላስ ነው። ሄድሴት እንግዲህ ያለ ቀረጥ ነበር ይሄ ይገባልኝ ማለት ነው። ፒናይን ፕሮማክስ ይሄ ፕሮማክስ ነው። ፒናይን ብዙ አለ። ፒናይን ብቻ አለ። ፒናይን ማክስ አለ። ፒናይን ፕሮማክስ አለ። ይሄ ፒናይን ፕሮማክስ የሚባለው እዚህ ውድ ነው የሚሸጠው። ኖርማል ፒናይን ማክሶች ራሱ እዚህ የሚሸጡት እስከ 2000 ብር ይሸጣሉ። ይሄ ፒናይን ፕሮማክሱ ነው። ውድ ነው የሚሸጡት። እነዚህ በጣም ኳሊቲ ነው፣ ኮምፎርት አለው። እንዲሁም ደግሞ ቤዙ በጣም አሪፍ የሆነ ሄድሴት ነው ማለት ነው። በአጠቃላይ እንግዲህ የዛሬዎቹ እቃዎች እነዚህን ይመስላሉ። እንደነገርኳችሁ ዌልካም ዲል እንዴት አድርጋችሁ በመልቲ አካውንት መጠቀም እንደምትችሉ
እንዲሁም ደግሞ ጉምሩክ ሄጄ እንትን የተባልኩት አለ የጤና ፍቃድ ጠይቄ ነበርና አዲስ ያገኘሁት መረጃ ለሱ መረጃ በደንብ አብራርቼ ኔክስት ቪዲዮ ላይ ምሰራላችሁ ይሆናል ማለት ነው። የቻናል ቤተሰቦች የዛሬ ቪዲዮ ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰቦናችሁን ደርሱ። በቀጣይ አሪፍና ምርጥ በሆነ ቪዲዮ እንገናኛለን። እስከዛው ድረስ ደህና ሁኑ።